እያየሁኝ ስለነበረ ነው። እሺ የትኛውም ሰው እዚህ ዱባይ ውስጥ ያለ የትኛውም እህቶች ወንድሞች መምጣት ትችላላችሁ። እሺ ፕሮግራሙ ላይ ሌላው ደግሞ አብረሽ እያስከፈለ ነው ምናምን የሚል ወሬዎችን እየሰማሁኝ ስለነበረ ነው እና የትኛውም ሰው መምጣት ይችላል። ነፃ ነው። ሌላው እየነገርኳችሁ ነው። ኢቭን እገዛ ሁላ የምትፈልጉ ሰዎች ካላችሁ እኛው በራሳችን መኪና ፒክ አድርገናችሁ ወደ ቦታው ማምጣት እንችላለን። ሁላችሁም እንዳትቀሩ። ይህ ፕሮግራም የተዘጋጀው ለሁላችንም ስለሆነ ማለት ነው እና ፈታ በሉ፣ አትጨናነቁ። አንዳንድ ሰዎች ገንዘብ የለንም ምናምን እያላችሁ ስለነበረ ነው እና መምጣት ይቻላል። እሺ መምጣት ብቻ ነው የሚጠበቅባችሁ። ቤት ቁጭ ብላችሁ ምንም አታረጉም። እኛ ጋር መታችሁ ፈታ ትላላችሁ። ምንም አይነት እየሰማን ስለነበረ ነው። ብር ያስከፍላሉ፣ ከፍላችሁ ነው የምትገቡት። እኛ ማንንም ሰው ከፍለ ትገባለህ ያልነውም ሰው የለም፣ የተናገርነውም ሰው የለም። እናንተ ግን በራሳችሁ ፈጥራችሁ የምታወሩትን ነገር አቁሙ። እኔ ለሁላችሁም እከፍላለሁ። እኔ ለሁላችሁ ማንኛውም ሰው ለመዝናናት የሆነ ቦታ ቱር ሲሄድ ጀልባ ውስጥ ዝም ብላችሁ አትገቡ፣ ከፍላችሁ ነው የምትገቡት። ግን ያንን እኛ ከበር አድርገናል፣ ሸፍነናል። ሁላችሁም መምጣት ትችላላችሁ፣ አያስከፍልም። እኛንን የምንከፍለው ለእናንተ መገኘትና መገኘት ብቻ ነው። ስለዚህ ጀስት ፈታ ዘና ለማለት ተጠርታችኋል። አንደኛ እና ሌላው ደግሞ ማለት ነው ፋሚሊዎቻችን፣ አንዳንድ ወንዶችም ሆናችሁ ሴቶች ላይቭ ላይ ቁጭ ብላችሁ ከምታወሩ እናንተንም ጭምር ጋብዘናችኋል። የምር እያየሁኝ ስለነበረ ነው። እኔ በእርግጥ ላይቭ ላይ ባልኖርም ሪከርድ የተደረጉ ቪዲዮዎች እየደረሱን ነበረ፣ እኛ ምንም በማናውቀውና በማያገባን ነገር ማለት ነው። ስለዚህ አሁንም ቢሆን አስረግጬ ስማችንን አታጥፉ። ሌላው ቁጭ ብላችሁ ከምታወሩ እናንተም ፕሮግራሙ ላይ ታድማችሁ ፈታ ዘና ብላችሁ ስሩ። እኛ እናንተ ስታወሩ እኛ ስራ ላይ ነበረ። ይቅርታ አልሰማንም፣ አላየንም። ስንገባ ነው እኛም ያየ ነው። ለማንኛውም ሁላችሁም ፈታ በሉ፣ ዘና በሉ። ምርጥ ፕሮግራም ነው እየተዘጋጀው እናንተን ለማዝናናት እናንተን ለማስደሰት ነው የመጣ ነው ማለት ነው። ባይዞ ማለት ነው ለእኛ ፕሮግራማችን እንዲደምቅ ሁሉም ነገር እንዲስተካከል ቀን ሙሉ እየዞርን ነበረ እና ፕሮግራማችን የኛ ስለሆነ ያው የእናንተም እንደመሆኑ መጠን ሁላችሁም አምሮባችሁ ውብ ሆናችሁ በቃ በኢትዮጵያ ደረጃ አለ የተባለ ምርጥ መርከብ ይዘናል። ቢያንስ እስከ 300 ሰው ይይዛል መርከቡ። መታችሁ 300 ሰው ደግሞ ተጉድላችሁ። ለማንኛውም ፋሚሊ 150 ሰው ነው የሚችለው። አንድ ነገር ልንገራችሁ፣ እግዚአብሔርን የመሬ ነው፣ የቀልዱ ቀልድ ነው። 150 ሰው ነው እሺ የሚችለው እና እንደማንኛውም ሰው እኛ ከዛ በፊት ኖርማሊ ፕሮግራሙ የተዘጋጀ ነው። እንዲህ አሁን ለምሳሌ እዚህ ያለ ገንዘብ ላይ ኖረው ይችላል። እንደገና ደግሞ ፕሮግራሙ ላይ መገኘት ፈልጎ በእንደዚህ አይነት ኬዝ እንዲቀር ስለማንፈልግ ነው ይህንን ነገር ዛሬ ላይ መሰል ላይቭ ላይ ልናወራው የቻልነው ማለት ነው እንጂ እንደ ማንኛውም እንደዚህ አይነት ተጠቃሚ ስትሆኑ ትከፍላላችሁ። 200 ድራም 150 ይከፈል ነበረ። ግን ደግሞ አብዛኛው ሰው እኛ መምጣት ፈልገን ግን የለንም ምናምን እያላችሁ ስለነበረ ምንም ችግር የለም። ኑ እናንተ ብቻ መምጣት። እኛ ስንዝናና ደግሞ ቁጭ ብላችሁ ልታወሩ የምትችሉ ሰዎች ስለምትኖሩ ኑ። የምር ላይቭ ላይ ቁጭ ብለው ከሚውሉ አንዳንድ ሰዎች ማለት ነው መጣችሁ ከኛ ጋር እግዚአብሔርን እኛ አሁን እዛ ሰርጉን ስናካሄድ ቁጭ ከምትሉ ኑ እኛን ጋር መታችሁ ላይቭ መግባት ትችላላችሁ። ኖርማል ነው። ኑ ስማችን ደግሞ አታጥፉ፣ ደስ አይልም። እየተዋወቀን እንትን ቡና ማጣጫ አታርጉ፣ የሆነ ለወሬያችሁ ርዕስ አታርጉ። እኛ ለመዝናናት ለመፍታታት መተናል። በቃ የኛ ደስታ የሚያስደስታቸው ብዙ ሰዎች አሉ። እንደሰትበት ተው። በቃ ማውራት አይሰለቻችሁ? አይደክማችሁ? እኛ ደክሞን ለመዝናናት ነው የመጣ ነው። ደክሞን ማለት ነው እና ሰርጋችን ባማረ በተዋበ ቬሏችን፣ ሱፋችን፣ ሁሉም ነገር ተዘጋጅቷል። ከእናንተ የሚጠበቀው መምጣትና ነጭ ልብስ፣ አደራችሁ ነጭ ልብስ ለብሳችሁ መምጣት ትችላላችሁ። ሁላችሁም ተጋብዛችኋል። ካሜራ አለ። ሁላችሁም ተዘጋጅታችሁ አምሩባችሁ ትቀረጻላችሁ። ግሬስ ፋሚሊ፣ ኤምኬ ፋሚሊ፣ ሁላችሁ የኛ ውድ ቤተሰቦች ተጠርታችኋል። ሮያል ፋሚሊም አለ። ኦኬ ሞቲርሳይ ሮያል ፋሚሊ ራሱ ተጠርታችኋል ሁላችሁ እና ደስ ይላል። የኛ ደስታ የሚያስደስታችሁ በጣም ብዙ ሰዎች አላችሁ። ለዛ ደስታ ደግሞ ነገ በቃ ሞር ደስታችን
እንትን ይሆናል ምንድን ነበር ግልጽ ይሆናል። ቦታውን ትክክለኛ ቦታውን አንዴ ፋሚሊዎቻችን ቦታውን ደግሞ ይነግራቸዋል። ትክክለኛው ቦታ የሚሆነው እንግዲህ አልጀዳፍ ላይ ነው። አልጀዳፍ ስልክ ቁጥር እናስቀምጥላችኋለን። ማቲንም ኮንታክት ማድረግ ትችላላችሁ። ማቲም ያለውን ሎኬሽን እንትን እንላለን ወይ ደግሞ ትክክለኛ ሎኬሽኑ እናስቀምጥላችኋለን እዚሁ ይቻላል። በእርግጥ ማቲም አሁን ላይቭ ላይ ይገባል ብዬ አስባለሁ። ማቲን እዚህ አንድ ላይ እንገባና ማቲ አሁን ይገባል ከዛ ይነግራችኋል።